ምን ሆናችሁ ነው? ምን አደረጋችሁ? ማዬ ቆይ እንጂ አባዬ እንዴ ለምንድን ነው ተረጋግታችሁ የሆናችሁትን ማትናገሩት? ባልሽ ጥጋብ ወጥሮት መኳንንትን የደበደበው እሱ ነው እንዴ? አዎ አንተ በስዬ ምንድን ነው የምታወሩት? የማይክ ደብዳቤ በስዬ ነው እያላችሁ ነው? አይገርምሽም? እሱም ሰው ሆኖ ምን ያንሰኛል? ውሸት ነው እንዴ? ምን ማስረጃ አላችሁ? ካሜራ የተነሳችሁ ነው እንዴ ብትናገሩት? እንዴ በስዬ ለምን ማይክን ይደበድበዋል? ያባዬ እናንተ ደግሞ አንዳንድ ጊዜ ታበዙታላችሁ። አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላከካችሁን ማቆም አለባችሁ። አሁን ሳልበዛም እንዴ ምድር ላይ ያለ ጥፋቱ እኔ ነኝ እንዴ? እኔ ሁሉም ሰው እኔ ላይ የሚላከከው እኔም እኮ ቤተሰብ አለኝ ሩቅ ስለሆኑ ነው እንጂ ሁላችሁም በማህበር እየተደራጃችሁ ዝም በላቸው በቃ። በስዬ እንዴ እና የደበደብኩት እኔ አይደለሁም ልትል ነው? ኧረ በጭራሽ እንዴ! እኔ እንኳን ሰው ልደበድብ በረሮ ቀና ብያ ላይ ቆይ ለምን ማይክን ለምን እደበድበዋለሁ? እና ስራን ይከርክ ነው። እኔ ምንም የሰራሁት ነገር የለም ያለ ማስረጃ ዝም ብላችሁ ትከሱኛል። ቆይ ማይክ እኮ መናገር አይችልም አይደለም እንዴ? ማን እንደደበደበው ያወቅ ነው እራሱ መኳንንት ነግሮ ነው። መናገር ቻለ እንዴ? ሐኪሞቹ ትንሽ ጊዜ ወስድበታል ብሏል ነበር እኮ። መናገር እንኳን አይችልም። ታዲያ ምንድን ነው የሚያወሩት እንዴ? እኔ እኮ በውሸት ማስረጃ እኮ ነው የሚከሱኝ። መናገር አይችልም እኮ። ተረጋጋ አንተ። አፉ ባይናገርም እጁ ግን ይናገራል። የደበደበኝ የሂሩት ባል በስንቱ ነው? ትልቅ ስህተት። አፉን ስቆልፍለት እጁን መስበር ረሳው። ትልቅ ስህተት።